ትችትና ሻወር ከራስ ይጀምራል ማለት ነው። ምን ለማለት ፈልጌ ነው? ጉዳዩ የመታዘዝና ያለ መታዘዝ ነው እና በትላንትና ባለፈው ማንነት ላይ ወይ አዳም እያልክ እያማረርክ አትኖር። ማንም ወቃሽ ማንም ተች ያላደረገህ ማለት ከመውቀስህና ከመተቸትህ በፊት እኔ ምን እመስላለሁ ብለህ ራስህ መገምገም አለብህ። ከየትኛውም ነገር በፊት ራስን መመርመር ያስፈልጋል። ስለዚህ ወይ አዳም እያልክ ከመኖርህ በፊት አንተ በመታዘዝና ባለመታዘዝ መካከል ውስጥ አለ። በዛሬ ህይወት ላይ በህይወት እያለህ ጀነትን ቃል ተገብቶልህ ወይ አዳም ከማለትህ በፊት አንተ ታዛዥ ነህን? ጥያቄው ለራሳችሁ። ነገር ግን ትችትና ሻወር ከራስ ነው የሚጀምረው። መጀመሪያ ወደ ሌሎች ከመጠቆማችን በፊት ራሳችንን መመልከት አለብን። የኛው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የዓለሙ ዝነት እንዲህ ብለዋል፣ የራስን ችግር ደብቁ፣ የሌሎቹን እንደመፈለግ የከፋ ነገር የለም ብለዋል። ከተመቻችሁ ኮፒ ሊንክ እና ፎሎ አድርጉ።